እንገባለን። ወደ አፑ ስንገባ እንደዚህ አይነት ኢንተርፌስ ነው የሚመጣልን። እዚች ጋር ሳይን ኢን ዊዝ ጎግል የሚለውን ነው የምንነካው፣ ምክንያቱም በጎግል ነው ሬጂስተር አድርገን የምንገባው ማለት ነው። ስለዚህ አፑን እንዴት ዳውንሎድ እንደምናደርግ አይተናል። አሁን ደግሞ እንዴት ሬጂስተር እንደምናደርግ እናያለን። ሳይን ኢን ዊዝ ጎግል የሚለውን ትነካላችሁ። ከዛ በዚህ መልኩ ስልካችሁ ላይ ያለው ኢሜል ይመጣላችኋል። ፓስወርዱን የምታውቁት ኢሜል ቢሆን ይመረጣል። ኢንኬስ ስልኩ ቢጠፋባችሁ ተመልሳችሁ ወደ አፑ ልትገቡ ማለት ነው። ስልካችሁ ላይ ያለውን አንዱን ኢሜል ትመርጡለታላችሁ። እንደዚህ ይመጣላችኋል። እዚች ጋር መጀመሪያ ስማችሁን ታስገባላችሁ። ከዛ እዚህ ጋር በርዝዴይ ይላል። በርዝዴይ የሚለውን ትነካላችሁ። በትክክል የተወለዳችሁበትን ቀን ታስገባላችሁ። እድሜያችሁ ግዴታ ከ18 ዓመት በላይ መሆን ስላለበት እድሜያችሁን በትክክል አስገቡ። እንደዛ ካልሆነ አያስገባችሁም። ከዛ እዚህ ጋር ሴቭ የሚለውን ነካለን። ከዛ እዚህ ጋር ኢትዮጵያ መሆኑን ቼክ አድርጉ፣ ኢትዮጵያ ውስጥ ካላችሁ። ምክንያቱም አንዳንዶቻችሁ በቪፒኤን ስለምትጠቀሙ እዚህ ጋር ትንሽ ልትቸገሩ ትችላላችሁ፣ ቪፒኤኑ ከሌላ ሀገር ካደረገባችሁ። ስለዚህ ኢትዮጵያ መሆኑን አረጋግጡ። ኢትዮጵያ ከሆነ እዚህ ጋር ጀንደር ይላል። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ትሉታላችሁ። እዚህ አፕ ላይ ለወንድም ለሴትም ተመሳሳይ ክፍያ ነው የሚከፍለው። ስለዚህ እዚህ ጋር ኢንቫይት ኮድ ይላል። ጂኮይን ለማግኘት ነው የሚለው። ይሄ ጥቅም ስለሌለው ለኛ እዚህ ጋር መተን ሴቭ እንላለን። ከዚህ በኋላ በደንብ አስተውሉ። ከዚህ በኋላ ምነግራችሁን በደንብ አስተውሉ። አሁን ትመጡና እንደዚህ ሲመጣባችሁ እዚህ ጋር ባዶ ቦታውን ተነኩና ታጠፉ። መስራት አትችሉም፣ ሌላ ሰው ጋር ገብታችኋል ማለት ነው። የምናደርገው ምንድነው? የፊት አሻራ መስጠት ነው። የፊት ገጽ መስጠት አለብን፣ ምክንያቱም ታስኩ እንዲመጣልን። እንደምታዩት እዚህ ጋር ታስክ የሚለው ውስጥ እገባለሁ። እዚህ ጋር ቬሪፋይ አድርግ፣ አውተንቲኬሽን ቬሪፋይ አድርግ ይላል። ቬሪፋይ ስታረጉ ነው የሚመጣላችሁ ታስኩ። አንድ ማስተዋል ያለባችሁ ነገር አፑን ዳውንሎድ እንዳደረጋችሁ ወዲያው የፊት አሻራ ሰጣችሁ ታስካችሁ መጀመር አለባችሁ። ምክንያቱም 6600 ለ7 ቀን ነው የሚሰጣችሁ። እቺን 7 ቀን ማለፍ የለባትም። ከጀመራችሁበት ቀን ጀምሮ መቁጠር ስለሚጀምር ማለት ነው። ታስኩ የሚቀየረው ሁል ጊዜ ከምሽቱ 3 ሰዓት ተኩል ነው። ስለዚህ ለምሳሌ አሁን እኔ 9 ሰዓት ከቀኑ 9 ሰዓት ላይ ነኝ። አሁን ብከፍት ከምሽቱ 3 ሰዓት ተኩል ከመሆኑ በፊት ታስኬን ሰርቼ መጨረስ አለብኝ። ካልጨረስኩ ይቃጠልብኛል ማለት ነው። ከምሽቱ 3 ሰዓት ተኩል በኋላ ታስኬን እንደ አዲስ ይጀምራለሁ ማለት ነው። ስለዚህ እንዴትም ብላችሁ በቀን 6600 ለመስራት ሞክሩ። እንዴት እንደምትሰሩ አሳያችኋለሁ። ይሄን መስራት ግዴታችሁ ነው። ለምን ይቃጠልባችኋል። ከ7 ቀን በኋላ አንዳንድ ሺህ ነው የሚሰጣችሁ። ለኤክስቼንጅ አይመቻችሁም። ስለዚህ አንድ ሆስት በገባ በ7 ቀን ውስጥ ምን ማግኘት አለበት? 45000 ቶታል ፖይንት ማግኘት አለበት ማለት ነው። ስለዚህ አሁን ቀጥታ የምናደርገው ቬሪፋይ ነው። የፊት አሻራ መስጠት አለብን። ስለዚህ ቬሪፋይ የሚለውን ነካለን። አሎ